በሚተኛበት ጊዜ ያፈነዋል፣ በሚበላበት ጊዜ ትንታ ያጋጥመዋል። ይሄ ደግሞ የተፈጠረው ከውስጥ ያለው ላንቃው ክፍት ስለሆነ በተፈጥሮ የመጣ የላንቃ ችግር ነው። ከንፈሩን ካሁን በፊት እንደዚህ የተሰነጠቀ ነበረ በተፈጥሮ፣ እሱም ተሰርቶለት ነው ሆስፒታል ላይ። ነገር ግን በወቅቱ በእድሜው ሆስፒታል ላይ ተመልሶ ባለመሄዱ የተነሳ እና ላንቃው ካለመሰራቱ የተነሳ ዛሬ ላይ ደርሶ ከሰዎች ጋር መግባባትን አግዶታል። ራሱን መግለጽ አይችልም በደንብ እንግዲህ ከዚህ በኋላ የምንጠብቀው ወይም ኤክስፔክት የምናደርገው ነገር ከሰርጀሪ በኋላ ካሁን በፊት ሲመገብ ያስቸግረው የነበረው ነገር ይቀረፋል። ተኝቶ ደግሞ ትንታ የሚኖረው ነገር እሱ ይቀረፋል። ትን የሚለው ነገር አይኖርም። እንግዲህ በዚህ አይነት ችግር ውስጥ ያሉ ህፃናትም ሆኑ አዋቂዎች ወደኛ ተቋም መጥተው ዋጅ ሄልዝ ኬር ያው የነፃ አገልግሎት የከንፈርና የላንቃ መሰንጠቅን ስለሚሰጥ ይህንን አገልግሎት አዋቂዎችም ሆኑ ህፃናቶች የዚህ ችግር ውስጥ ያሉ መጥተው ይህንን አገልግሎት ቢያገኙ ይህንን መልእክት አስተላልፋለሁ። አመሰግናለሁ።